እግዚአብሔር ይባረክ። የመልእክቴ ርዕስ የእግዚአብሔር ታማኝነት የሚል ነው። የእግዚአብሔር ታማኝነት። ጎናችሁ ያለውን ሳታሳምሙት ትንሽ ጓርጉና የእግዚአብሔር ታማኝነት በሉት ጮክ ብላችሁ። ሃሌሉያ። ይወራ አይደለ? ይዘከር አይደለ? ይነገር አይደለ? ሃሌሉያ። የእግዚአብሔር ምን? የእግዚአብሔር ምን? ታማኝነት። ይህንን ርዕስ እንድንመለከት የመረጥኩት የመጽሐፍ ቅዱስ ክፍል ዘፍጥረት ምዕራፍ 35 ነው። ስለዚህ ፈጠን ብላችሁ ዘፍጥረት ምዕራፍ 35 ቁጥር 3ን አንብበን አጭር ሐሳብ ወይም እውነት እንካፈላለን። አጭር ሐሳብ ወይም እውነት እንካፈላለን። ዘፍጥረት ምዕራፍ 35 ቁጥር ስንት? 3 በጌታ ስም አነባዋለሁ። እንደዚህ ይላል፣ ተነስተን ወደ ቤቴል እንውጣ፣ እዚያም በመከራዬ ጊዜ ለሰማኝ በሄድኩበትም ስፍራ ሁሉ ላልተለየኝ አምላክ መሰዊያ እንስራ ይላል። ደግመን እናንብበው። ተነስተን ወደ ቤቴል እንውጣ፣ ወደ ቤቴልም እንውጣ፣ እዚያም በመከራዬ ጊዜ ለሰማኝ በሄድኩበትም ስፍራ ሁሉ ላልተለየኝ አምላክ መሰዊያን እሰራለሁ ይላል። እግዚአብሔር ይመስገን። ያዕቆብ ይሄንን የተናገረው በቁጥር 1 ላይ እግዚአብሔር ወደ ቤቴል ውጣ ብሎ ከመራው፣ ወደ ቤቴል ሂድ በዚያም ተቀመጥ ካለው ትእዛዝን ከሰጠው በኋላ ያንን ቃል ተቀብሎ ያንን ድምፅ ሰምቶ እግዚአብሔር ያለውን ለመፈጸም ሊነሳ ሌሎቹንም አብረውት ልጆቹን፣ ሚስቶቹን፣ ባሪያዎቹን፣ ከብቶቹን የያዘውን ነገር በሙሉ ይዞ እግዚአብሔር ወዳለው ወደ ተናገረው ቦታ ለመሄድ ሲነሳ የተናገረው ቃል ተነስተን ወደ ቤቴል እንሂድ፣ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ለሰራዊት ጌታ ለእግዚአብሔር ምን ላድርግ? መሰዊያን እንስራ አለ ይላል። ቤቴል እግዚአብሔርና ያዕቆብ ለመጀመሪያ ጊዜ የተገናኙበት ቦታ ነው። ቤቴል እግዚአብሔር ለያዕቆብ ለመጀመሪያ ጊዜ በልዩ መንገድ የተገለጠለት ቦታ ነው። የአባቶቹን አምላክ የአብርሃምን አምላክ የይስሐቅን አምላክ ያወቀበት ቦታ ነው። ቤቴል የአባቶቹን አምላክ ሕያው እግዚአብሔርን የፈራበት፣ ይህ ስፍራ ያስፈራል፣ ይህ ስፍራ የእግዚአብሔር ክብር የሞላው ስፍራ ነው ብሎ ለእግዚአብሔር መንቀጥቀጥን፣ ፍርሃትን፣ አምልኮትን ያደረገበት ስፍራ ነው። ቤቴል እግዚአብሔርና ያዕቆብ ኪዳን የተቀያየሩበት፣ ኪዳን የተለዋወጡበት ቦታ ነው። እግዚአብሔር ኪዳን የገባለት፣ ያዕቆብም ለእግዚአብሔር ቃል የገባበት ቦታ ነው ቤቴል። ስለዚህ በዚህ ቤቴል በተቃጠሩበት ቦታ እግዚአብሔር አምላክ በሰጠው ቃል መሰረት ወደዚህ ስፍራ መልሳለሁ እንዳለው ቃል መሰረት ወደ ቤቴል ውጣ፣ ወደ ቤቴል ሂድ፣ በቤቴልም ተቀመጥ ወይም ኑር ብሎ ትእዛዝን ምዕራፍ 35 ቁጥር 1 ላይ ከሰጠው በኋላ አብረውት ከካራን ይዟቸው የመጣ በትር ብቻ ይዤ ወጥቼ ነበር፣ የሁለት ክፍል ሰራዊት ሆኜ ተመልሻለሁ ያለበትን ሁለት ክፍል ሰራዊቶቹን በሙሉ ተነስተን ወደ ቤቴል እንሂድ። ለምን? በሄድኩበት መንገድ ሁሉ ከኔ ጋር ለነበረው ለእስራኤል ቅዱስ ለእግዚአብሔር ምን እሰዋለሁ? መሰዊያን አደርጋለሁ ያለበት ቦታ ነው። ሃሌሉያ! ኧረ ሃሌሉያ! ኧረ ሃሌሉያ! በዚህ ንግግር ውስጥ በሄድኩበት መንገድ የሚለውንና ከኔ ጋር የነበረ የሚለውን ሁለቱም ብቻ ነው ምሰጣችሁ። በሄድኩበት መንገድ ሁሉ ከኔ ጋር ለነበረ፣ እነዚህን ሁለት ነገሮች ብቻ ነው ማሳያችሁ። የመጀመሪያው በሄድኩበት መንገድ ሁሉ የሚለው የሚናገረው መንገድ የሚለው ተፈጥሯዊውን መንገድ አይደለም። ያዕቆብ ከከነዓን ተነስቶ ወደ ካራን ሲሄድ የተጓዘውን መንገድ ወይም ከካራን ተነስቶ
ወደ ከነዓን ሲመለስ የመጣውን ይሄ ተፈጥሯዊውን ፊዚካሉን መንገድ አይደለም በሄድኩበት መንገድ የሚለው ይሄ ጂኦግራፊካል የሆነውን መንገድ አይደለም በዚህ ቦታ መንገድ የሚለው በዚህ ቦታ መንገድ የሚለው ያዕቆብ የተጓዘውን የእምነት ጉዞ ነው የተጓዘውን የህይወት ጉዞ ነው ትግሉን ነው ውጊያውን ነው ተግዳሮቱን ነው ጭንቀቱን ነው ሐዘኑን ነው ፍርሃቱን ነው ብቸኝነቱን ነው የወጣውን ነው የወረደውን ነው የተጋፈጠውን ነው ተሳስቶ የወሰነውን ነው መንገድ ጠፍቶበት የደነገጠውን ነው ግራ የተጋባውን ነው ያንን የህይወት ውጣ ውረድ ያንን የህይወት መንገዱን ነው እንጂ ተፈጥሯዊው መንገዱን አይደለም በሄድኩበት መንገድ የሚለው ያዕቆብ ዞር ብሎ በዚህ ቦታ ላይ ወደ ቤቴል ሂድ በቤቴልም ተቀመጥ ያለውን ጌታ ድምጽ ሲሰማ ወደ ቤቴል ለመውጣት ሲነሳ አብረውት የመጡትንም ሲያስነሳ ዞር ብሎ በሄድኩበት መንገድ ሁሉ ሲል ውጣ ውረዱን ነው ትግሉን ነው መከራውን ነው ስደቱን ነው ብቸኝነቱን ነው ሐዘኑን ነው ውድቀቱን ነው መነሳቱን ነው መክሰሩን ነው ማትረፉን ነው ያ የሄደው መንገድ ነው ያ ቤቴል ላይ ተገናኝቶ ከእግዚአብሔር ጋር ካወራ በኋላ የሄደው መንገድ የተጓዘው መንገድ ያን አስቸጋሪ መንገድ ያን ተራራ ያን ሸለቆ ያን ቁልቁለት ያን ወንዝ መሻገር ያን የሞት ፍርሃት ያንን ጨለማ ያንን የተጓዘውን ጉዞ ዞር ብሎ ያየበት ነው ዞር ብሎ አየና 20 ዓመቱን ከ20 ዓመት በላይም ይላሉ አንዳንዶች ዞር ብሎ እነዛ የተጓዙትን ዓመታት ያንዳንዱ ወራት ያንዳንዱ ሳምንታት ያንዳንዱ ቀናት እንቅልፍ ያጣበትን የተጨነቀበትን የተካደበትን የወደቀበትን የተሳሳተበትን ያጠፋበትን ያንን ሁሉ ጉዞ ዞር ብሎአልና አንድ አስደማሚ ነገር ተናገረ አንድ አሜዚንግ የሆነ ነገር ተናገረ ከኔ ጋራ ለነበረ አጨብጭቡ እግዚአብሔር ይባረክ ባካችሁ ከዚህ በላይ እልልታ ይገባል ከዚህ በላይ ጭብጨባ ይገባል ከዚህ በላይ ይገርማል ትንሽ ተከተሉኝ በጣም ይደንቃል ዞር ብሎ 20 ምናምን ዓመቱን አይቶ ዞር ብሎ 20 ምናምን ዓመቱን ተመልክቶ ባጭር ቃል 20 ምናምን ዓመቱን የገለጠበት ባጭር ንግግር የተጓዘውን ረጅሙን ጉዞ በጣም አሰልቺውን ጉዞ በጣም አድካሚውን ጉዞ ዞር ብሎ ባጭር ቃል የገለጠበት ነው ያዕቆብ ከኔ ጋራ የነበረ የሚለው ሶስት ነገሮችን ያሳያል ከኔ ጋራ የነበረ የሚለው አንድ የእግዚአብሔርን አብሮነት ያሳያል አብሮሆቱን አለመለየቱን ያሳያል አብሮት ነበረ ከሱ ጋራ ነበረ ይገርማል በውድቀቱ አዎ በውድቀቱ በመነሳቱ አዎ በመነሳቱ በመከራው አዎ በመከራው በችግሩ አዎ በችግሩ ሲያጠፋ አዎ ሲያጠፋ ሲበድል አዎ ሲበድል ማን ከሱ ጋር ነበር አብሮት ነበረ አሬ ተአምር ነው it is a paradox ግን የተሰፋ ነው በጣም የማይገጥም ግን የተገጣጠመ ነው በጣም የማይመስል ግን የተያያዘ ነው የተጋመደ ነው የተሳፋ ነው 20 ዓመት ዞር ብሎ ተመልክቶ አየና በሄድኩበት መንገድ ሁሉ ከኔ ጋራ ለነበረ ሲል ምን ማለት ነው አብሮነቱ እግዚአብሔር አብሮኝ ነበረ አምላክ አብሮኝ ነበረ እግዚአብሔር አብሮኝ ነበረ ሁለተኛ ያሳየው ታማኝነቱን አለመለየቱን አሁንም አለ ይተወኛል ብሎ ሲያስብ አሁንም አለ ይርቀኛል ብሎ ሲያስብ አሁንም አለ ትቶኛል ብሎ ሲያስብ አሁንም አለ የእግዚአብሔር ታማኝነቱን አረ እንደሱ አይነት ታማኝ የለም አረ እንደ እግዚአብሔር ያለ ታማኝ የለም ላየ ለቀመሰ ለተለማመደ
በእውነት የሚመሰክረው ነገር ቢኖር እንደ ያዕቆብ ዞር ብሎ አይቶ እግዚአብሔር ታማኝ ነው ነው የሚለው። አጨብጭቡ። አምላኬ ያመለኩት ታማኝ ነው ነው የሚለው። ሶስተኛ አመራሩን ነው፣ ዳይሬክሽኑን ነው፣ ምሪቱን ሲሰጠው የነበረውን ምሪት ነው። ዞር ብሎ አይቶ ባጭር ቃል ከኔ ጋር የነበረ ሲል አብሮቱን፣ ታማኝነቱን፣ አመራሩን። አስገራሚ ነው። እንዴት ተጓዘ? ምንድን ነበር የተጓዘው? የያዕቆብ ጉዞች ምንድን ነበሩ? በጣም ባጭር ጠቅ አድርጌ ልስጣችሁ። 4-5 ክፍል ላሳያችሁ። 4-5 መንገዶቹን ላሳያችሁ። የመጀመሪያው ምዕራፍን በለው። የመጀመሪያው ምዕራፍ ከምዕራፍ 27 እስከ ምዕራፍ 29 ድረስ ያለው ዘፍጥረት 27 እስከ 29 ድረስ ያለው ምዕራፉ ነው። ያዕቆብ የመጀመሪያው ምዕራፉ ነው። እንደምታውቁት በረከትን እና ብኩርናን በማታለል የወሰደ የቀማበት ጊዜያቱ ነው። ከዚያ ብንጀምር፣ ከዚያ ስለሆነ የሚጀምረው ያዕቆብ በምስር ወጥ አታሎ ምን አረገ? ብኩርናውን ወሰደ። ቀጠለና ደግሞ የኤሳውን ልብስ አስመስሎ ለብሶ የኤሳውን ገላ አስመስሎ የኤሳውን ድምፅ አስመስሎ ገብቶ በረከትን ምን አረገ? ወሰደ፣ ዘረፈ፣ አታለለ፣ ሰረቀ። በረከትን ሰረቀ፣ ብኩርናን አታሎ ወሰደ። በዚህም ምክንያት ያዕቆብ የህይወቱ መከራ ጀመረ። በዚህም ምክንያት ያዕቆብ የህይወቱ ሰልፍ ጀመረ። ልክ በረከት ከተቀበለ በኋላ ኤሳው ተመልሶ መጥቶ አባቴ ባርከኝ ሲለው እንዴ ቅድም የገባሁ አንተ አልነበርክም እንዴ? ኤሳው መስሎኝ እኮ ባረኩ፣ በረከቴን ጨርሼ የሰጠሁት ካለ በኋላ በቃ አባቴ በረከቴ እጅ ብቻ ናት ሌላ የለህም እስኪለው ድረስ በረከቱን ጥቅልል አድርጎ እንደወሰደበት ባየ ጊዜ ኤሳው ተናዶ የአባቴን ሞት ብቻ ነው የምጠብቀው፣ አባቴ እንደሞተ የመጀመሪያው የምወስደው እርምጃ ያዕቆብን መግደል ነው አለ። ይሄ በሰፈር ተወራ፣ በመንደር ተወራ። ለወዳጆቹ ለጓደኞቹ ንዴቱን፣ ቁጣውን፣ በቀሉን አወራ፣ እንደሚገለው ተናገረ። ይህን የሰማች እናቱ ጠራችና ያዕቆብን በልተነስተ ወንድም ሊገል ይፈልጋልና ምን አርግ? ከዚህ ተለይተህ ወደ ካራን ወደ አጎት ወደ ላባ ቤት ሂድ፣ በዚያም ተቀመጥ እስክነግርህ ብላው የሰደደችበት ምዕራፍ ነው። በዚህ ምዕራፍ ያዕቆብ እንደምታውቁት መጽሐፍ ቅዱስ እንደሚገልጽ የቤት ልጅ ነው፣ የደጅ ልጅ አይደለም። ሁለቱ ልጆች በባህሪያቸው ይለያሉ። ኤሳው የአደን ሰው ነው፣ የውጭ ሰው ነው። አውሬውን ያውቃል፣ ወንዙን ያውቃል፣ ውጊያ ያውቃል፣ ማጥመድ ያውቃል፣ ከአራዊት ጋር መታገል ያውቃል፣ ጨለማውን ያውቀዋል። ውጪ ነው፣ አድኖ የሚመጣ ነው። ያዕቆብ ደግሞ ቤቱ ቁጭ ብሎ ከናቱ ጉያ የማይጠፋ ነው፣ ከናቱ ግርስር የማይጠፋ የቤት ልጅ ነው። ይሄ የቤት ልጅ ውጪን የማያውቅ፣ ይሄ የቤት ልጅ ደጁን የማያውቅ፣ ጨለማውን የማያውቅ፣ ብቻውን ወጥቶ የማያውቅ፣ መንገድ ወጥቶ የማያውቅ፣ አውሬውን ተጋፍቶ የማያውቅ፣ ወንዙን ተጋፍቶ የማያውቅ፣ ጫካውን ተጋፍቶ የማያውቅ አሁን በዚህ በሰራው ምክንያት መውጣት ጀመረ። የቤት ልጅ የሆነው ያዕቆብ የማያውቀውን ዓለም ያልተለማመደውን የደጅ ዓለም የውጭ ዓለም መውጣት ጀመረ። በዚህ ከቤት ወጥቶ የሄደበት ዓለም ውስጥ በሞት ፍርሃት ተከቧል። ወንድሜ ሊገለኝ ነው የሚል የሞት ፍርሃት ይዞታል። የሞት ፍርሃት ብቻ አይደለም፣ ወጥቶ መንገድ ላይ ሲሄድ የመንገድ ፍርሃት ይዞታል። ምን እንደሚጠብቀው መንገድ ላይ አያውቅም። ኢንሴኪዩር ነው ላይፉ። ነገው ምን እንደሆነ አያውቅም። ከጥቂት ደቂቃ በኋላ ምን እንደሚሆን አያውቅም። ላባንም አያውቀውም። ሂድ የተባለበትንም ሀገር አያውቀውም። አጎቱንም አያውቀውም። ወዴት እንደሚሄድም አያውቀውም። መንገዱንም አያውቀውም። ብቻ ዝም ብሎ የሞትን ድምፅ ሸሽቶ ወጣ። ብቻ ዝም ብሎ መንገድ ጀመረ። ስለዚህ የመጀመሪያው ስደቱን ጀመረ። በዚህ ስደት ውስጥ ከቤት ወጥቶ የቤት ልጅ የሆነው ውጪ ወጥቶ ተመላለሰ። ይሄ የመጀመሪያው ምዕራፉ ነው። የስደት ምዕራፉ፣ የሞት ፍርሃት ምዕራፉ፣ የጨለማ ምዕራፉ። በዚህ ስደት ውስጥ የሄደ እንደምታውቁት ምዕራፍ 28 መንገድ ላይ መሸበት ይላል። ከዚያስ በማያውቀው ሰፈር፣ በማያውቀው መንበር፣ በማያውቀው ጫካ ብቻውን ማንም በሌለበት አውሬ ይኑር አይኑር፣ ሌሊት ይምጣ የሚያውቀው በሌለበት ውስጥ ያዕቆብ ድንጋይ ተንተርሶ ምን አረገ ይላል? ተኛ ይላል። በዚያም የእስራኤል ቅዱስ እግዚአብሔር መጣ፣ ተገለጠ። ብትፈራም እግዚአብሔር ግን አለ አጠገብህ። ብትደነግጥ አለ አጠገብህ። የሞት ፍርድ ቢታወጅብህ አለ አጠገብህ። ኧረ ወፍራም አሜን። በጥፋት ብትሰደድ አለ እግዚአብሔር አጠገብህ። ኧረ ሃሌሉያ።
እግዚአብሔር አብሮት ነበረ። የስደት ኑሮን ጀመረ። የስደት ኑሮ ውስጥ ሲወጣ ብቸኝነት ተሰማው። በጣም የሚያስጠላ፣ በሰው ልጅ በጣም የሚያስጠላ ምዕራፍ የብቸኝነት ህይወት ነው። ምን አለ በምንወጣበት ጊዜ በምንወርድበት ጊዜ ሰዎች አብረውን ቢሆኑ፣ አይዞህ የሚሉን፣ የማይፈርዱብን፣ አግዘው መንገድ የሚያሳዩን የሚያቀኑ ሰዎች። እንዲሁ አንድ ሰው ቢኖር ከቤተሰብ መካከል አንድ ቢኖር የለም፣ ቤተሰቦቹን ተለይቷል። ከወንድሞች መካከል የለም፣ ከጓደኞች መካከል የለም፣ ብቻውን ነው ያዕቆብ። ብቸኝነት ይዞት ወጥቷል። በብቸኝነት ህይወት ነው የሚጓዘውን ህይወት የሚመራለት፣ የሚፈርድለት፣ የሚበይንለት፣ የሚመክረው፣ ቁጭ በል ተነስ የሚለው አጠገቡ የለም። ብቻውን ነው በብቸኝነት ህይወት ውስጥ። ብቸኝነት ብቻ አይደለም፣ ባጠፋው ጥፋት፣ በመስረቁ፣ በማታለሉ፣ በማጭበርበሩ በውስጡ የሚሰማው የሚከሰው ነገር አለ። የኃጢአተኝነት ስሜት፣ የኩነኔ ስሜት አለ። አጥፍቼ እኮ ነው፣ ሰርቄ እኮ ነው፣ አታልዬ እኮ ነው። ስለዚህ በዚህ መንገድ ስወጣ እርግጥ ነኝ እግዚአብሔር አይኖርም ከጎኔ፣ እግዚአብሔር የለም ከጎኔ፣ ሰውም የለም እግዚአብሔርም የለም ባለበት ቦታ ላይ ግን እግዚአብሔር በሌሊት ተገልጦ ሃሌሉያ! አረ ወፍራም አሜን! አረ አምላክሽ ይለያል! አረ አምላክህ ይለያል! አረ ለዚህ ለሚለየው አምላክ አለኝ እልልታ፣ አለኝ ምስጋና፣ አለኝ ጭብጨባ የሚል ሃሌሉያ! ሃሌሉያ! በብቸኝነቱ ወጣ። እግዚአብሔር በሰራው ስተት ሰርቶ በሄደው አብሮት ነበር። አጥፍቶ በሄደው ውስጥ አብሮት ነበር። ተሳስቶ በሄደው መንገድ ውስጥ አብሮት ነበር። አላጸደቀለትም። መሳሳት ትክክል ነው፣ መስረቅ ትክክል ነው ማለቱ አይደለም። አብሮነቱ አብሮ መኖሩ እያጸደቀለት አይደለም። በደሉን እያጸደቀ ነፃ እያወጣው አይደለም። ብትበድልም ግን አብሬህ ነኝ፣ ብታጠፋም አብሬህ ነኝ፣ ብታታልልም አብሬህ ነኝ፣ ብትወድቅም አብሬህ ነኝ። አረ ወፍራም አሜን! ምክንያቱም እያጸደቀለት አለመሆኑን፣ ትክክል ነህ የሰራው ትክክል ነህ እያለው አለመሆኑን ያዕቆብ በህይወት ውስጥ በኋላ ላይ የገጠመው ነገር አስተማሪያችን ይሆናል። ወደ ሁለተኛው ምዕራፍ እንሂድ። ሁለተኛው ምዕራፉ ምንድነው? ሁለተኛ ምዕራፉ ቁጥር 29 መጨረሻ ቁጥር አካባቢ ምዕራፍ 30ን ይዞ በላባ ቤት ያሳለፈው ነው። ላባ ቤት ሁለተኛ ምዕራፍ ላባ ቤት ደረሰ። የመጀመሪያው ላይ ሲመጣ አቀባበል ልዩ ነው። አቤት አቤት ሽርጉዱ መጣልኝ፣ የእህቴ ልጅ መጣልኝ፣ ና ግባ። ማብላት ነው፣ ማጠጣት ነው፣ ማጉረስ ነው፣ ቁጭ በል ነው፣ ተነስ ነው፣ እግር ጠቡት ነው። ምንድነው ያልተደረገ ነገር? ትንሽ እየቆየ ሲመጣ ግን ያላወቀው የቤት ልጅ የነበረው ሃርድ ወርክ ውስጥ ገባ። አስቸጋሪ የባርነት ያክል የሚቆጠር እንደ ባሪያ ያደረገው ላባ የእህቱን ልጅ እንደ ባሪያ ገዛው። በአጋጣሚ ራሔልን ወደደ። 7 ዓመት እገዛልሃለሁ አለ። 7 ዓመት ከተገዛለት በኋላ ሊያን ሰጥቶ አታሎት ምን አደረገው? ሌላ እንደገና 7 ዓመት ደግሞ ለራሔል ትገዛለ። ይሄኛው ለሊያ ነበር አለው። 14 ዓመት ጨመረና ሌላም 6 ዓመት በአጠቃላይ 20 ዓመት በላባ ቤት መከራውን በላ። እንዳላጸደቀለት የምታዩት በዚህ ነው። አታላህ አይደለም የወጣው፣ አጭበርብረህ አይደለም የወጣው። ካንተ ጋር ነኝ አልለይህም፣ ግን ታጭዳታለህ። የሚገርም ነገር ነው። የሚገርም የእግዚአብሔር መንፈስና አሰራር ይገርማል። በሉት ጎናችሁ ያለው ጓርጉና እግዚአብሔር አሰራሩ ይገርማል በሉት። አይለይህም በሉት፣ ግን ታጭዳታለህ በሉት። በአዲስ ኪዳን አጨዳ የለም ምናምን የምትሉ ልትኖሩ እንደምትችሉ አስባለሁ። ተውት፣ ህይወታችሁና በቃ ለህይወታችሁ ተውኩት። ይኑር አይኑር አጨዳ ለህይወታችሁ ተውኩት። ምን አከራከረኝ? ያዕቆብ ከሱ የባሰ አጭበርባሪ 7 ዓመት ተገዛልኝ ራሔልን እሰጥሃለሁ ብሎ ሳፍ ብሎ ራሔል መስላው ሲገባ ሊያን ሽው ማለዳ ሲነሳ ሲነቃ ሊያ ናት። ወየው እኔ ለራሔል ነው የተገዛውልህ፣ በል ደግመህ ተገዛልኝ። እሺ ተገዛ። 7ቱን ዓመት ሲጨርስም 6 ዓመት ጨምር፣ 20 ዓመት አታለለው።
20 ዓመት አታለለው። እሱ አንድ አታሎ ወጣ። እሱ አንድ ነው አታሎ ወጣው። ምናልባት ሁለት ካልንለት በኩርናና በረከት አታሎ ሁለቴ ከወጣ እሱ ግን ይሄ ብቻ አይደለም። ያዕቆብ በላባ ቤት ውስጥ እንዲህ የሚል ቃል ተናግሯል። ምን ብሎ እንደተናገረ ታውቃላችሁ? ደሞዜን 10 ጊዜ ለዋወጠብኝ። ምን ማለት ነው? እከፍልሃለሁ ይለውና ይለፋና ልክ ክፍያው ላይ ሽል ይላል ያዕቆብ። ላባ ማለት በሉት ምላጭ ማለት ነው በሉት። እኔ እንደው የሰውዬ ስሙ ምንድነው በዕብራይስጥ ብዬ አጠናው። ሳጠና ነጭ ማለት ነው ይላል። ነጭ እና ነጭ ለምን ተባለ? ምናልባት ጸጉሩ ነጭ ስለሆነ ይላል ትርጉሙ፣ ወይም ደግሞ ልቡ ንጹህ ስለሆነ ይሆናል ይላል። ግን ደግሞ እዛው ላይ እኔ ግን ልቡ ንጹህ አይመስለኝም። እንደዚህ አይነት መልከ ጥፉ በስም ይደግፉ ሆኖ ነው እንጂ ላባ ሙልጭ አለ ሞላጫ ነው። እከፍልሃለሁ ብሎ ከተዋዋለ በኋላ ሽው ይላል። አስለፍቶ አንደኛ ደሞዝ ሽል፣ ሁለተኛ ደሞዝ ሽል፣ ሶስተኛ ጊዜ 10 ጊዜ ደሞዜን ምን አደረገው? ይቆጥራታል። ከዛ ምን እንደሚል ታውቃላችሁ? ለላባ ሲነግረው አንተ 10 ጊዜ ደሞዜን ቀያየርክብኝ። የአባቶች አምላክ ከኔ ጋር ባይሆን ኖሮ እየተታለለ ማን ነበር አብሮት? አረ መልሱልኝ። ላባ እያታለለው ማን አብሮት ነበረ? ላባ እያጭበረበረው ማን አብሮት ነበረ? እያጨደ ማን አብሮት ነበረ? ምክንያቱስ ምን አለ? የአባቶች አምላክ ከኔ ጋር ባይሆን ኖሮ። ምክንያቱም አሁን ማጨዱ ሲያበቃ መታለሉ ሲያበቃ ዥንጉርጉሬ አድርግና እኔ ልምከርህ፣ ዥንጉርጉሬ በለው ለላባ ሸውደው። ዥንጉርጉሬው የኔ ነው በለው፣ ሌላው ያንተ ነው በለው። ላባ ደስ አለው። ለምን? በቤቱ ዥንጉርጉሬ ተወልዶ አያውቅም። ስለዚህ በቃ አሁንም ልገዛው ነው አለ። በቃ አሁንም ከብቶቼ ሊጨምሩ ነው አለ። ከዛ በኋላ ግን የእግዚአብሔርን ምክር ስላላወቀ፣ የእግዚአብሔርን አብሮነት ስላላወቀ ከዛን ቀን ጀምሮ ዥንጉርጉሬ መውለድ አይጀምሩም። አጭበርባሪውን ቀጥ የሚያደርግ አምላክ አለ። ስሙ ታማኙ እግዚአብሔር ይባላል። ካጨበጨባችሁ በደንብ አድርጋችሁ አጨብጭቡ፣ ካላጨበጨባችሁም አጨብጭቡ። እግዚአብሔር ይባላል። የላባ ቤት የምጥ ቤት ነው። የላባ ቤት የመጠበቂያ ቤት ነው። ብዙ ዓመት ጠበቀ፣ እየታሸ ጠበቀ። መቼ ነው የሚለወጠው የሆነታ እያለ ጠበቀ። መቼ ነው ከዚህ ባርነት የምወጣው እያለ ጠበቀ። መቼ ነው የልፋቴን የማገኘው እያለ ጠበቀ። መቼ ነው የደከምኩትን የማገኘው ማጭደው እያለ 20 ዓመት ሙሉ ጠበቀ። በዚህ ጥበቃ ውስጥ ሁሉ ግን ማን ነበር? እግዚአብሔር አብሮት ነበር። ከዛ የላባ ቤት ምዕራፍ ሲያበቃ አሁን እግዚአብሔር መጣና እሱም ብቻ አይደለም ማታለል ብቻ አይደለም፣ ፊቱ መጥቆር ጀመረ ይላል አይደለም? ላባ ፊቱ መጥቆር ጀመረ በያዕቆብ ላይ ይላል። ይሄ ፊት ጠቆራ ማለት የምታውቁት ታውቁታላችሁ። የሰው ልጅ በንግግር ቢነግራችሁ ይሻላል አይደል? ሂድ እኮ ማለት ይቀርላል። ደብረኛል ማለት እኮ ይቀርላል። ፊት ከባድ ነው በሉት። ጎናቸዋል ጓሮ ፊት የፊት ወሬ ከባድ ነው በሉት። አዎ አይደል? ፊቱን አጠቆረበት ይላል። በቃ ባየው ቁጥር ሰላም ሊለው በመጣ ቁጥር መንገድ ላይ በተገናኘ ቁጥር እንዳለ ነው ላባ ፊቱ አልፈታ አለ። ከዛ እግዚአብሔር መጣለትና አባቶቹ አምላክ በል ይበቃሃል፣ አሁን ይበቃሃል፣ አጨዳ አሁን ይበቃሃል፣ ይሄ ኑሮ መጠበቅ ይበቃሃል፣ ሃርድሺፕ ይበቃሃል። አሁን ሽምልምሌ 2 እጥፍ ወስደሃል። 20 ዓመት የታሸበትን እኔ በአንድ ጊዜ መልሼልሃለሁ። 20 ዓመት ብትለፋ የማታገኘውን 20 ዓመት ጠብቀኝ፣ እኔ አሳጭጀሃለሁ። እኔ ታማኙ እግዚአብሔር አሳጭጀሃለሁ። በሉጣ ከላባ ቤት ተመለስ ወደ አገርህ አለው። ሶስተኛው ምዕራፉ ከካራን ከላባ ቤት ወጥቶ ወደ ራሱ አገር ወደ ከነዓን የመጣበት። ሶስተኛው ምዕራፉ ሲወጣ ደግሞ 2 አደገኛ ነገር ጠበቀው። የመጀመሪያው ላባ መሸሹን ማምለጡን ሳይነግረው መሄዱን ሲሰማ ይላል ተናዶ ሰራዊቱን ይዞ ሰይፉን ይዞ ሊያጠፋው ሊገለው አሁንም መጣ ይላል። ባገኘውበት ስፍራ አለቀውም።
የገባበት ገብቼ አልለቀውም ብሎ የገባበት ገብቶ የትም ቢገባ ላባ ሊያሳድደው ቆርጦ መጣ። ከዛ ምን አለው? ሃሌሉያ! ስደት። ምን አይነት ስደት? የሞት። አሁን ላባ ደግሞ ከኋላ ማሳደድ ጀመረ። በቃ ደግሞ ይዤ ወጣው ሲል አተረፍኩ ሲል 2 ሰራዊት ሆንኩ ሲል በሚስቶችም በልጆችም በከብቶችም በባሪያዎችም እንደው ሸቀልኩ ብሎ ሲወጣ ደግሞ እንደገና ማሳደድ፣ ሊገለው ማሳደድ። ከዛ ምን እንደሚል ታውቃላችሁ? ላባ የአባቶች አምላክ በሌሊት ተገልጦ ባያስጠነቅቀኝ ኖሮ። አረ አንድ ሰው ብቻ አጨብጭቡ። እናንተ አታጨብጭቡ። እኔ ስለናንተ ስላልሆነ አታጨብጭቡ። እኔ አንድ የገባው ሰው ብቻ፣ አንድ የኔ ታሪክ ነው የሚል ሰው ብቻ፣ አንድ የምታወራው ስለኔ ነው የሚል ብቻ፣ እሱ ብቻ እንዲያጨበጭብ ፈልጋለሁ። ወይ 2 ተነካውና ሰይፉን ታጥቆ ሰራዊቱን ይዞ እየገሰገሰ ሲመጣ ተገለጠና ያባቶቹ አለ። ይሄን እኮ ያየ ነው ከኔ ጋራ ነበር። እስቲ ጎናችሁ ጓርጎና ከኔ ጋራ በሄድኩበት መንገድ ሁሉ በሉት፣ ከኔ ጋራ ለነበረው። አረ ባካችሁ፣ አረ ጩኸት፣ አረ የሆነ ድምፅ፣ አረ የሆነ ነገር አሰሙ። አረ ባካችሁ የሆነ ነገር ትነካውና ልጄን ትነካውና ባሪያዬን ትነካውና ያዕቆብን ዋ በሉ እስቲ ዋ በሉ። አምላክ ተገልጦ ባያስቆመኝ፣ አምላክ ተገልጦ ባያስፈራራኝ ዛሬ ምሽት አንገትህ ራስ ላይ አትኖርም ነበር። ጌታዬ፣ አባቴ፣ የአባቶች አምላክ አሁንም ደረስክልኝ። አሁንም ጥቼው በወጣ ፊቱን አጥቁሮ ሂድ አትበለው እንዴት ንገረው ብሎኝ ወጥቼ ሄጄም ብሄድ ብኖርም መከራ ብሄድም መከራ ምን ጉር ነው እያለ ባለበት ዋ ብሎ ላባን አስመለጠው። ከላባ አመለጥኩ ብሎ ደግሞ ወደፊት ሲገሰግስ ኤሳው ይገለኛል፣ ከፊት ደግሞ ኤሳው የ20 በቃላ የ20 ቂም የ20 ሂሂ፣ ከፊት ለፊት ደግሞ ኤሳው፣ ከኋላ ሲያስጥለው ከፊት ለፊት ደግሞ ኤሳው። ይሄን ሁሉ እኮ ነው የሄድኩበት መንገድ ሁሉ። አረ አንድ ብቻ የገባው እባካችሁ፣ አንድ የገባው፣ አንድ የተነካ፣ አንድ ቃሉ የኔ ነው የሚል፣ አንድ እኔም እንደ ያዕቆብ ነኝ የሚል። አሁን ደግሞ ከኤሳው ጋር ጦርነት፣ ከኤሳው ጋር ትግል፣ ከኤሳው ጋር ሙግት፣ ይገለኛውን አይገለኛውን፣ ይቅር ይለኛውን አይቅር ይለኛውን፣ እንትን የእጅ መንሻ ይልካል። አንድ የእጅ መንሻ ይልካል። አሁንስ ይቅር ብሎኛውን ፊቱን ምን 20 ዓመቱን እንዲው ያል፣ ሁለተኛ እጅ መንሻ፣ ሶስተኛ እጅ መንሻ። ምንድነው? እየገሰገሰ እየመጣ ነው። አዎ እየገሰገሰ መሸኛውን ይዞ ተሄዱት ሁሉ እየገሰገሰ እየመጣ ወየው። በቃ እንግዲያው ያለኝ ምርጫ አንድ ነው። ከብትም ላሻግር፣ ሚስቶችም ላሻግር፣ ልጆችም ላሻግርና ከዚህ የሚያስመልጠኝ አምላኬ ብቻ ነው ብሎ በያቦቅ ወንዝ ቁጭ ያለ ገባና ከእግዚአብሔር ጋር ታግሎ ምን አረገ? አሸነፈ። ኧረ ባካችሁ ያንሳል ጭብጨባችሁ። ያንሳል ጭብጨባችሁ ባካችሁ። ተገለጠ እግዚአብሔር በያቦቅ ወንዝም ብቻውን ሆኖ መጣ። ማን ነው ስምህ አለ። ያዕቆብ። እውነትም ያዕቆብ አታላይ። ከዚህ በኋላ ግን ስምህን ቀይሬዋለሁ። ስምህ ተለውጧል። ከዚህ ስትወጣ፣ ከዚህ በኋላ ስትመለስ ያዕቆብ ተብላ አትታሰብም። ከስምህ መለወጥ ጋር ታሪክህ ይለወጣል። ከስምህ መለወጥ ጋር አድራሻ ይለወጣል። አሁን እኔን ነክተኛል፣ ነክቻለሁ። ከዚህ በኋላ የሚነካህ ማንም የለም። ኧረ ወፍራም፣ ኧረ ተለቅ ያለ፣ ኧረ እንደ እብድ ያለ። አሜን። ጋሽዬ አሁንም አለ፣ አባቴ አሁንም አለ፣ የአባቶች አምላክ አሁንም ከጎኔ ነህ።
ፈርቼ ባለሁበት፣ ተጨንቄ ባለሁበት፣ ደንግጬ ባለሁበት፣ አለቀልኝ ባልኩበት፣ ላባ ከላባ ባበልጥ ከኤሳው አላመልጥም ባልኩበት፣ ላባን ብቻ ሳይሆን ኤሳውንም ልታስመልጠኝ ከኔ ጋር ነህ። አዎ ካንተ ጋር ነኝ ሄሎት አለው። ከዛ ኤሳው ዘሎ ምን አረገው? እቅፍ። እንደዚህም ስሞት አያውቅ፣ እንደዚህ ሰላምታ ሰጥቶት አያውቅ። አብረው አድገዋል እስኪለያዩ። አጨብጩ። ካጨበጨበ እባካችሁ ካጨብጨበ። ጭብጨባ ብቻ አላስቸግራችሁ፣ በጭብጨባ ብቻ ተባበሩኝ እባካችሁ። ሃሌሉያ። እልልታም ብትደምሩበት በጣም ደስ ይለኛል፣ በተለይ እህቶች ካላችሁ። ይገለኛል ብሎ ያሰበው ከፈረሱ ላይ ወርዶ ከበቅሎ ላይ ወርዶ እቅፍ አድርጎ መጣህልኝ። ያዕቆብ ደነገጠ። እንዴ አላመነም። ከዛስ እቅፍ አድርጎ ይሄ ሁሉ ምንድነው? አይ እግዚአብሔር ባርኮኛል፣ ለዚህ ነው መሸኛ እንትን የእጅ መንሻ የሰጠው። እነዚህና ማን ናቸው? ልጆቼ፣ ሚስቶቼ። እግዚአብሔር ባረከኝ በትሬን ይዤ፣ እሱ ግን ባረከኝ። ሁለት ተክፈል ሰራዊት። እግዚአብሔር የሰጠኝ ስጦታ ነው፣ ከሰጠኝ ነው የሰጠው፣ አይጎልብኝም፣ አይዞህ ምናምን። በጣም አሪፍ። ስለዚህ ና ወደ እኔ ከተማ፣ እኔ ወዳለሁበት እንሂድ ሲለው፣ አይ ግድ የለም ምሕረት ካረክልኝ እኔ ወደ ሌላ ከተማ ልሂድ። ቢያገረሽበት ብሎ ነው፣ ዲመኑ ቢነሳበት ብሎ ነው። ተለይቶት ወደ ሴኬም መጣ። አራተኛው ምዕራፍ ጋር ደረሰ። ሴኬም ደግሞ ገብቶ ተደላደልኩ ብሎ ቁጭ ሲል ዲና ልጁ ለጉብኝት ስትወጣ ዲናን አስነወሩበት። ዲናን ከሕግ ውጪ ጣሉበት። ልጁን ደፈሩበት። ወንድሞቹ አበዱ፣ ቀወሱ፣ ቂም ቋጠሩ፣ በቀል ያዙ። ታሪኩን ታውቃላችሁ ወይ? አልመዛም ገብታችሁ አንብቡ። ምዕራፍ 34 ዘፍጥረት። ከዚያ በኋላ ካልተገረዛችሁ አንድርላችሁም አሉ። እሺ እንገረዛለን ነው። ከተገረዙ በኋላ እያንዳንዱን ሴኬም ከንጉሱ አንስቶ ያሉትን ህዝብ ጨፈጨፉ። ያዕቆብ እንደ ጨፈጨፉ ሲሰማ በዚህ በከናን ምድር የተጠላው ልታረጉኝ፣ ነፍሰ ገዳይ አባት ነው ያላቸው ልታስብሉኝ፣ ምን አረኳችሁ ልጆች? ልታስጠሉኝ። ሌላ ጭንቀት፣ ሌላ ፍርሃት፣ ሌላ ከተማይቱን ጥዬ ወዴት ልሂድ? ወዴት ሀገር ልግባ? ምን ላድርግ? ላልፍ ነው ስል እግዚአብሔር አሳረፈኝ ደግሞ ስል በእናንተ መጣብኝ። በዛን ሰዓት እግዚአብሔር ድጋሚ መጣና ከሴኬም ተነስተህ ወደ ቤቴል ሂድ፣ በዚያም ተቀመጥ። አጨብጭቡ፣ እግዚአብሔር ይባረክ። ሴኬምም እግዚአብሔር ነበረ፣ አብሮት ነበረ። ልጁ ስትደፈርበትም አብሮት ነበር። ማዳን አይችልም ነበር? ማስጣል አይችልም ነበር? ለምን በዛ አሳለፈው? በሄድኩበት መንገድ ሁሉ ከኔ ጋራ ለነበረው ከኔ ጋራ የነበረው ስንት ይገልጻል አልኳችሁ? 3 ነገር፣ አብሮነቱን፣ ታማኝነቱንና አመራሩን አይደል? አብሮት ነበረ። እንዴት? ምዕራፍ 28 እናንተ ገብታችሁ አንብቡት። ቁጥር 15 በህልም ተገልጦ ምን አለው? በምትሄድበት መንገድ ሁሉ ካንተ ጋራ አጨብጭቡ። ሁለተኛ ታማኝነቱን አሳይቷል። አዎ በሄደበት መንገድ ሁሉ ከማ ጋር ነበር? እንዳለው ከእርሱ ጋር ነበር። እግዚአብሔር ሁል ጊዜ ድሉ ስንሆን ብቻ አይደለም ከኛ ጋር መሆኑም ይታየው። ስታለቅስ፣ ስታዝን፣ ስትካድ፣ ስትሳሳት፣ ስትወድቅ፣ ስታጠፋ፣ ስትበድል ካንቺ ጋር ነው፣ ካንተ ጋር ነው። እያጸደቀልህ አይደለም፣ ግን አይለይም፣ ግን አይተውህም። ለማን ይተውሃል? ለማን ይጥልሃል? እስክትመለስ ይጠብቅሃል፣ እስክትሻሻል ይጠብቅሃል፣ እስክትለወጥ ይጠብቅሃል። መነሳትን ተስፋ ያደርጋል፣ መመለስን ተስፋ ያደርጋል። አብሮ ካንተ ጋር ይሆናል። አመራሩስ ሂድ ወደ እንትን ግባ፣ ወደ እንትን ሽምልምሌ አድርግ፣ እንትን አድርግ፣ ተመለስ እያለ ሲመራው ነበር።
ስለዚህ የእግዚአብሔርን ታማኝነት፣ የእግዚአብሔርን አብሮነት፣ የእግዚአብሔርን መሪነት ያዕቆብ በሕይወቱ ስላየ ባጭር ቃል በሄድኩበት መንገድ ሁሉ አጨብጭቡ። የያዕቆብ ታሪክ የኔ ታሪክ ነው የሚል ቆመው እንዲያጨበጭብ ፈልጋለሁ። የያዕቆብ ታሪክ የኔ ታሪክ ነው የሚል አለኝ የምትሉትን ማክሲመም ጭብጨባ፣ እልልታ፣ ጩኸት፣ ሆታ። ይሄ ነው እግዚአብሔር እኔ የማመልከው፣ ይሄ ነው እግዚአብሔር እኔ የምከተለው፣ ይሄ ነው እግዚአብሔር የሚል ሰው። ሃሌሉያ ሃሌሉያ። ተቀመጡ። የፊልጵስዩስ ቤተክርስቲያን 12 ዓመት ጉዞ ይሄው ነው። በሄድንበት መንገድ ሁሉ ከማ ጋር ነበር? ከኛ ጋር ነበር። ደግነትህን አምላኬ እኔም ስላየው በሕይወቴ ላምልክ እጆቼን አንስቼ ከምሬ ማደሪያ መጥቼ ምህረትህን አባቴ ያየ እኔም ስላየው በሕይወቴ ላምልክ እጆቼን አንስቼ የእውነቴን ማደሪያ ገብቼ እስኪ ልበል መልካም ነህ፣ እስኪ ልበል ደግ ነህ፣ ላየ ለቀመሰ አንተ ትለያለህ። እስኪ ልበል መልካም ነህ፣ እስኪ ልበል ደግ ነህ፣ ላየ ለቀመሰ ኢየሱስ ትለያለህ። ይኸው ምስጋናዬ፣ ይኸው ምስጋናዬ፣ ይኸው ምስጋናዬ፣ ምስጋናዬ፣ ይኸው አምልኮዬ፣ ይኸው አምልኮዬ፣ ይኸው አምልኮዬ፣ አምልኮዬ፣ እልልታ ያለው ይኸው እልልታዬ፣ ይኸው እልልታዬ፣ ይኸው እልልታዬ፣ እልልታዬ፣ ጭብጨባ ያለው ጭብጨባ፣ ይኸው ጭብጨባዬ፣ ይኸው ጭብጨባዬ፣ ይኸው ጭብጨባዬ፣ ጭብጨባዬ። ደግነትህን አምላኬ እኔም ስላየው በሕይወቴ ያየ ብቻ ይዘምር ያየ ላምልክ እጆቼን አንስቼ የምሬን ማደሪያ ገብቼ ምህረትህን አባቴ እኔም ስላየው በሕይወቴ ላምልክ እጆቼን አንስቼ ይነሱ እጆች ከምሬ ማደሪያ ገብቼ በታላቅ እልልታ እስኪ ልበል መልካም ነህ አሬ ጋሬ ላላ ጋራ እስኪ ልበል ደግ ነህ ላየ ለቀመሰ አንተ ትለያለህ። ኧረ በታላቅ ድምፅ በታላቅ ድምፅ እስኪ ልበል መልካም ነህ ሃሌሉያ እስኪ ልበል ደግ ነህ ላየ ለቀመሰ ኢየሱስ። እስቲ የተቀመጣችሁ ተነስታችሁ እጆች ተነስተው በታላቅ እልልታ ይኸው በሉት ይኸው ምስጋናዬ አሰሙ የታል ይኸው ምስጋናዬ
ምስጋናዬ ይኸው አምልኮዬ ይኸው አምልኮዬ ይኸው አምልኮዬ ምስጋናዬ ላንተ ነው የሚል በታላቅ ድምፅ ምስጋናዬ አይስተሰሙኝም አትሰሙኝም አምልኮዬ ላንተ ነው ዝማሬዬ አውጁ 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 የኔን ጥፋት ለማትወድ ኧረ ንገሩት ምስጋናዬ ቻሬና ባሬና ባዳና ባሬና ባ ኤዳዴኔ ባሪያን አምልኮዬ ላንተ ነው እልልታዬ የማን ጥፋት የኔን ክፉ ለማትወድ አውጁ የኔን ክፉ ለማትወደው የኔን ክፉ ለማትወድ ኧረ ዘምሪለት የኔን ውድቀት ለማትወደው እልልታ 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 የሚያውቅ ሕዝብ የለም እንዴ? በጉባኤ እልልታ የሚያውቅ ሕዝብ የለም እንዴ? ምስጋና የሚያውቅ ሕዝብ የለም እንዴ? ጭብጨባ የሚያውቅ ጩኸት የሚያውቅ ሕዝብ የለም እንዴ? አክብሮት የሚያውቅ ይኸው አቀብራለሁ ፊልጵስዩስ ታቀርብልሃለች በእነዚህ 12 ዓመታት ላስኳትካት ጉዞ በወጣ በመውጣት በመውረድ በማግኘት በማጣት በከፍታ በዝቅታ እልልታ 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 የፊልጵስዩስ ቤተ ክርስቲያን እልልታ ቅዱሳን ልታመሰግኑ የመጣችሁ ልታከብሩልን የመጣችሁ እባካችሁ አስገቡ ወደ ማደሪያው አስገቡልን ኧረ ያንስበታል አይበቃውም ጎናችኋለሁ እንደዚህ በሉትና እንጨርሳለን በሄድኩበት መንገድ ሁሉ ከኔ ጋር ነበረ ያንን ገደሉ ተሸክሞኝ ላሻገረኝ እኔን በቅፉ ሰብስቦ ባላንጣዬን ላሳፈረ ምስጋናዬ አይነስበት ላወድሰው በዝማሬ ደስታዬ በፊቱ ገልጣለሁ ግለጿ እንዴትስ ችዬ ዝም እላለሁ ያደረገልኝን እያሰብኩ ለልዑል አምላክ ኧረ ደስታችሁን ደስታዬ በፊቱ ገልጣለሁ እንዴትስ ችዬ ዝም እላለሁ ያደረገልኝን እያሰብኩ ለልዑል አምላክ እልልታ ጭብጨባ ኤልሮኢ የሚያየኝን አየው ኧረ እልልታ ጭብጨባ ኤልሮኢ ጎናችሁ ያለውን ጎተት አድርጉትና በሄድኩበት መንገድ ሁሉ ያንን ገደላ አቤት 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 ቴክቸው እኔን በቅፉ ሰብስቦ እልልታዬ አይነስበት ደስታዬ በፊቱ ገልጣለሁ ኧረ ግለጹ ኧረ ግለጹ ያደረገልኝን እያሰብኩ ለልዑል ኧረ እልልታ ጭብጨባ ጭፈራ ደስታዬ እሰይ እንዴትስ ኧረ እንዴት ኧረ እንዴት ኧረ እንዴት ያደረክልኝ
ያለሽበት ዝም ማለት ለልዑል እስቲ በርታ ለመጨረሻ ደስታዬ ደስታዬ በፊቱ በሉት ጎናቸዋለን ጎተት አድርጉና ስለ ፊልጵስዩስ ቤተክርስቲያን ለመሰግን ቢሆንም በሉት ይቅርታ አድርግልኝ አሁን ስለ ራሴ ነው መሰግነው እሺ ጎተት አድርጉትና ለመጨረሻ ጊዜ ጎተት አድርጉልኝ አጆ ባከሩት ጎተት አድርጉና በሄድኩበት ተቀኝኑ በሄድኩበት ያን ውጣ ውረድ ታየዋለህ ያን ብቸኝነት ታየዋለህ ያ የተፈረደብህ ጊዜ ከኔ ጋር ለነበረ ያንን ገደሉን ሸክሞ ላሻገረኝ አቤት ምን አይነት ጌታ ነው እኔን በቅፉ ሰብስቦ ምስጋናዬ አይነስበት ኧረ ቴዲዬ የምትሉትን ጩኸት እልልታ እስትንፋስ ያለው ጭብጨባ whatever